ጸሎቴን የውስጤን ስነግርሽ ያስጨነቀኝን አናለዳችንን የሚያጽናና ቀና ልበል ድንግል ምልጃሽ ይርዳኝና የልቤን ስነግርሽ የተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላም በጣም ነው የሚገርመው። አይታችኋታል ግን ሜካፓን ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ ወይ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም መጮህ ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሱ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንደ ዛሬ ታልቅስ ተዋት መባሌን አረሳምና አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋብትን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያምጣለ ወይኔ በጣም ነው የገረመኝ ላይቭ ምጥ። ግን እናንተ እስቲ ምን ሐሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም። ተመልካቾች የምትባል አሜሪካ 3 ልጆች ያላት አራተኛ የወለደችዋ ልጅን ከስሻለሁ ማሳሰቢያ አንቺ ትከሰሻለሽ አንቺ ኮተታ ማለት ነው። እንደውም እኛ የማርያም አራስ ምን ብለን እንሰርባለን ብለን እንጂ የሴት ወጋችንን ባህላችንን እያጠፋሽ አደባባይ እያልሽ ልታይ የምትይ ባላገር ማለት ነው። እርግጠኛ ነኝ አንቺ ልም ያልሽ ባላገር ነሽ። ኦኬ ሰገጤ ሁሉ ብርቅሽ እና ያቃሰሻል ነበር እንደሚወልድ ሰው እኮ ነው ወልጄ ተነስቼ ነው ምናምን ከወለድሽ ልጁን አቅፈሽ በስርዓት በሰላም ተገላግያለሁ ብለሽ አትፖስጪ እያልሽ ፖስትሽው ኮታ ማሳሰቢያ ለሰይፉ ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ፎልስ አሊጌሽን አለርት ነው የሚለው። እስቲ ሐሰት መረጃን የማስተካከል ቪዲዮን የማንሳትና ይቅርታ የመጠየቅ አስቸኳይ ማሳሰቢያ እንሂድበታ እንዴ! ማን ነው ይቅርታ የሚጠይቀው? አድርሱልኛ። ማን ነው ይቅርታ የሚጠይቀው? ማን ነው? እዩ አድርሱልኝ። አንቺ አይደለ እንዴ ቪዲዮ ፖስትችው? ቪዲዮ ፖስትችው ተበላጠች በምጥቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? አንቺ አይደል እንዴ በምጥ ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ነሽ ህዝቡ ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏ መጽሐፍ አጠበች ያለ ዝምባ እጂ እካክ እንዴ! አልበዛም እንዴ? ሴቶቹ ግን እንዴት ነው የምትጨማለቁት? አሜሪካን ሀገር እኔ አሜሪካን ያለሁት ቆሻሻ እንደው ሽቅብ ልራላላችሁም እንዴ? ምንድን ይፈጠር ነው የምትይው? አንቺ አይደለሽ እንዴ ተንበላጠሽ መጠሽን አደባባይ ላይ ያረግሽው ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማን ድርሹ ቀለደች? በዚህ ነገር ላይ ተጫወተች። እኔ ባናትሽ ተተከያልኩሽ ነው። ማን አባቱ ነው የሚያዘኝ? እኔ ልቃሚ ዲ ምንድነው የምታወሪው? አንቺ በተንበላጠሽው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጥተሽ በቪው ስለሚከፈል ስለምታቂ መጥተሽ ባረክሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረክሽው
አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አልነበር እንዴ? ሆዳ እጂ እካክ እኔን እስኪ ክሰሽኝ። እዚሁ ነው ያለሁት። የምን ኢትዮጵያ መሄድ ነው? ድሃዎቹን ነው እንዴ ጉልበተኛ መሆን? ድሃዎቹ ላይ ነው እንዴ ያዙ ይልቀቁኝ የሚባለው? ከባል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም አይቷት ማቅ እንዳንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ ክፉ ነገር እንኳን አልተናገረችም። ወሬኛ ሄደ እካክ ብዬሻለሁ። እኔ እስቲ እኔን ስትከሺልሽ እኔን ክሰሽኝ። እኔን እስቲ ማስጠንቀቂያ አትሰጪኝ በምታውቂያቸው። እኔን እስቲ የሆነ ነገር አስቢኝ። ወራዳ አንዳንዴ ክብር አይወድላችሁ መረን። አረ እኔን እስቲ አድርጊ ዲዬ ምጥ አደባባይ ላይ ካላያችሁልኝ እሙሙኔው እያልሽ ኦልሞስት እንደ እግዚአብሔር ባትፈሪ ሙሙ ታሳይ ነበር ለገንዘብ ክፍያ። ይሄን አይደል ያረግሽው? ይሄን አርገሽ ደግሞ ክስና የይቅርታ እንትን ይደረግልኝ። እኔ እንዲያውም አልፊያት ነበር። እግዚአብሔር ምስክሬ የምታዩት ነው ቪዲዮ ነበር። ምጥ ነው ሴት ልጅ የምታደርገውን አታውቅም ብያለሁ። ጭራሽ ክስ ልታመጪ ቆሻሻ። አንዳንድ ሴት ግን ለዚህ ነው ደሜን የሚያፈሉት። አንዳንዶቹ እንደነዚህ አይነት መረኖች ለምን ዘጋሽ ኮመንቱን? እዛ ላይ ነበር። እስቲ እኔን ክሰሺ። እኔ አሜሪካ ነው ያለሁት፣ አንቺ ያለሽበት ሀገር ነው ያለሁት። ዮኒ ማኛን ክሰሺ እስቲ። ባሏማ ዝምባም ነው ሰው ነው እንዴ? ባልማ ቢሆን እንደወንድ ወንድ ቢሆንማ ያውቃል። አረ እንደዚህ አይነት ነገር ምን ያደርግልሻል ብሎ ያስተዋት ነበረ። ዝምባ መከክ ስለሆነ ነው። ወንድ አይደለም። ወንድ ቢሸትማ ሚስቱ እንደዛ እንደፈለገች ስትበላቀጥ ዝም አይል። የሷ የሀቢባ ባል ዝምባሞች ናቸው፣ ወንዶች አይደሉም። እንደፈለጉ ሲሆኑ ዝም ጸጥ ነው የሚሉት፣ አይተነፍሱም። ወንድማ ወንድ ነው። የኛ ሚስቶች ወጥተው ለምን አይበላቀጡም? የኛ ሚስቶች ወጥተው ለምን ቪዲዮ እየሰሩ የሆነ አይሉ? እኛ እኮ የሌላ ዜጋ ነው ላይ ያገባ ሲበላቀጡ ለምን አካው ያዙ ሊቀቁኝ ሲሉ ለምን አጣው? ወንድ የማይከበርበት ቤት ላይ ካለ ሴቷ እንደፈለገች ብትሆን ትንፍሽ የሚል ወንድ የለም። ዳት ፕሮብሌም የለም፣ ችግሩ ያለው። ስለዚህ በጣም ማዝነው አንቺ ተበላቀሽ ለፖስተችው ምጥሽን አደባባይ ለፖስተችው ስለተቀለደ ክስና ይቅርታ ፈልጋል። ባናትሽ ተተከይ ቆዳ እጄ ዘምባ ገንዘብ አምሮት ሊደፋይ ስለሆነ ነው። የምታስተዳድሩት ሴቶች ስለሆናችሁ ነው። ወንዱ እንደፈለገ ብትሆኚ ትንፋሽ የማይናገረው በዛ ነው። ትንፋሽ የማይናገርሽ በዛ ነው እንጂ ምጥ እንዴት ነው አደባባይ ላይ ቪዲዮ የሚፖስተው? የትኛው ኢትዮጵያዊ ነው ያደረገው? የትኛው ኢትዮጵያዊ ነው እንደዛ ሲንበላጠጥ ያየው? አላየንም። ስለዚህ ጭራሽ አንቺ ድርሹን ልትከሺ ኢቢኤስን ማስጠንቀቂያ ልታወጪ ማን ባናትሽ ተተካልኩሽ ነኝ ዱቄታ ወረኛ። ኢትዮጵያ ያሉትን ብቻ ማስፈራራት። ኢትዮጵያ እኔ አሜሪካ አለሁ። እስቲ ትሞክር። እኔ አሜሪካ ነው ያለው። ቆሻሻ አሁን ሳይው እኮ ነው ደሜ ፈላው። ጭራሽ ልትከስይ ድርሹ ዮኒ ማኛ አለልሽ። እኔ ረግጥልሻለሁ እስከ አቀራት ድረስ እንዴ በልጆችሽ ነግደሽ የለ እንደ ሶሻል ሚዲያ ላይ እስኪ በቃሽ ድረስ ልጆችሽን እያሳየሽ ቡጥቡጥ አርገሽ አይደል እንደ በላሽው አይደል እንደ ምንም ማያውቁ ልጆችን አምጥታችሁ እዚህ ላይ ስሸቅሉበት ነው የምትሉት ቆሻሾች።
It's open, son. It's open. Sorry. እች ልጅ መብቷ ነው። ሜካፕ ተቀባች፣ አር ተቀባች፣ ሽቶ ተቀባች፣ መብቷ ነው። የራሷ ምርጫ ነው። ላይክ ኮንፊደንስ አሁን ለምሳሌ ብዛት በእንትን ነው የሚወጡት፣ በፊልተር ነው የሚወጡት እና ኮንፊደንስ ላይኖራት ይችላል። ስለዚህ ያንን አድርጋ ገባች። እነ ዮኒ ማኛ ወጥተው ስለለፈለፉ ሌሎቹ አጨብጫቢዎች ደግሞ ወጥተው ሄ ሜካፕ ተቀብታ ምናን ተቀብታ እንዴ ምን አገባችሁ? ካላት አይደለም ፊቷን ለምን እምሷን አትቀባም? መብቷ ነው እንዴ። ሀበሻ በነፈሰበት መንፈስ ግን ለምንድነው እንደዚህ ነው ወይ? ምጥ እያስተማራችን ያለችው ነው የምትሉት? ምጥ እንደዚህ ነው ወይ? እስቲ አስተምሩ። ወለዳት ታስተምሩ። ምስርያ እሺ ልንገርሽ፣ እኔ ስለወለድኩ አንቺም ወልደሻል። አንድ ነገር ልንገርሽ። በመጀመሪያ ደረጃ ሁሉም ሴት አንድ አይነት ምጥ አያመጣም። በዚህ መኝ ሁሉም ሴት ስለዚች ልጅ አጀንዳ ነው የሚወራው። እዛም ቤት ስለዚች ልጅ አጀንዳ ነው የሚወራው። ወንዱ አመጡ አላየ እንዴ? ዮኒማኛ ምን ነው እንደዚህ ቀዘነ? እሷ አላረገዘ ፍቅር ያንዴ ይኸውልሽ ምስር የእናቴ ልጅና እኔ ተመሳሳይነት ምጥ አናምጥ። ገብቶሻል አይደለ? የሁሉም ሴት ምጥ አንድ አይነት አይደለም። ታዩ የሁሉም ሴት ምጥ ማለት ነው። የመጀመሪያ ልጄና የሁለተኛ ልጄ ስወልድ ተመሳሳይ ምጥና ተመሳሳይ አይነት ሞመንቶች አላሳለፍኩም። አዘ ሆርሞን ራሱ ብትይ ማለት ነው። ይሄንን ማወቅ መቻል አለብን።